አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ፣ ጠብቁኝ። ይህ ደግሞ ያሰራ ነው ቲሸርት ነው። የሚገርም መርች አለ፣ የሚገርም መርች አለ። ሲድሮ you got the logo here, even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ፣ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ይፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ኦ ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ቻው። ማን ነው? ግባ። አሚሮ አሰላሙ አለይኩም። እንዴት ነህ? ሰላም ነው? ባለፈው ስለ ሙስሊም ሱልጣን የተማርነው አልገባኝምና እንድታስረዳኝ ነበር። አሁን ልናፈጥር ነው። ነገ አስረዳ። ልታፈጥሩ ነው? በቃ አብረን ቁጭ ብለን እያፈጠርን ከፋሚሊ ጋር ነው ማፈጥር። ፋም ናቸው? አዎ ፋም ናቸው እኮ እነሱ። ባለፈው ስለ ሙስሊም ሱልጣን ሂስትሪ ላይ የተማርነው አልገባኝም። አስረዳኝ አሚሮ። እንዴ አሚር አስገባው እንጂ ሰላም ነው ማለት እንዴ ነኝ ግባ ሰላም ነው። እሺ ና ታፈጥራለህ ከኛ ጋር። እሺ ገባ። እሺ አዎ ግባ ከኛ ጋር ታፈጥራለህ። ና ግባ። አሰላሙ አለይኩም። ካያ ሳዲቃ ጆርዳን ነው ጆርዲ ነች ጋይስ። ትራፊክ ይዘው ሊቀጣ የሰባት ልጆች አባት ነኝ ብለህ ስትለምና ዝም በል ሴተኛ። አይቀበጡለት እለዋለሁ። ይሄንን ውሻችንን አፋልጎን ማክስ ይባላል። 4 ዓመቱ ነው። አያቱ ይብረብረብራ ክቡር ዳምን አካባቢ ምናምን የጠፋው ቤት ሳይዳ ምን ለብሰው ነበር? በተጨማሪ ዜና መንግስት 5 ልጆች ላላቸው ቤተሰቦች 50,000 ብር የወር ደመወዝ ጭማሪ እንደሚያደርግ ተዘግቧል። ፍቅር እንደሰማሽው እንግዲህ መንግስት 5 ልጆች ላላቸው አባወራዎች 50,000 ብር ደመወዝ ሊጨምር ነው። እኛ ደግሞ 4 ልጆች ብቻ ነው ያሉን። ይሄን አጋጣሚ ግን ማሳለፍ ስለሌለብን አንድ የደበኩሽ ሚስጥር ልንገርሽ። ውሽማ አለችኝ። ምን አልክ አንተ? ቆይ እንዴት ብትደፍረኝ ነው እንደዚህ አይነት ነገር የምትናገረው? ቆይ አንዴ አስጨርሽኛ። ከሷም 1 ልጅ ወልጃለሁ። አሁን ልጁን እናምጣውና የድሉ ተጠቃሚ እንሁን። አይ መቼስ በቃ ብሩ ከሚያመልጠኝ ይሻላል። በል በቃ ይዛቸው ነው። አይ ልጅ ደሞ እኮ ቁርጥ እኔን ነው የምትመስለው። ሰርቀው ያደረጉት ያጋልጣል የሚባለው ለካ ይሄ ነው። እንደምንም ብዬማ ሌላ አንድ መድገም አለብኝ ከሷ። ቆይ ብቻ እንዴ 3 ልጆችስ? ሰውዬ አንተ ብቻ አይደለም እኮ እዚህ ነው የሰማው። ማለት ያው በቃ እነሱም አባቶቻቸው መተው ወስደዋቸዋል። የት ያለ ነው? ይቆያታ አቋሉ በረኛ አይደል እንዴ? መጣ አመነኝ። አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ ልወጣ ነው።
እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው እንዴ? እሱስ ልክ ነህ። ቶሎ ጅቡ ሳይመጣ እንጮት። ኧረ ዋናው ካርታ ነው ያልኩህ። የወረቀቱ ነው እንዴ? ይሄ እኮ የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱን ቤቱን እናስይዝና እንለቀቃለን። ወይ አንተን አምኜ መጥቼ ይኸው የአውሬ መጫወቻ አልሆንም። ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ፣ አንድ አውሬ ይምጣ ብቻ። ምን ይልልህ? ሰንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸነውበታ አቅርሯል። እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ና በላኝ፣ አሁን አበላኝ። ገን መተናል፣ ጎረምሶች ይዘናል እንዳለ በአንድ ጉርሻ። አረ ይሄት የያሹ ጉርሻ ቢወድቅ አደባባይ ነው ብሎ መኪኖች ይዞሩታል። እንዳያንቅሽ። እሺ ትሪው ይታጠባል፣ ትሪው ይታጠብ። አንተ እነማን ናችሁ? ግለጡ። እሷ ላላችሁ ራሳችሁን ግለጡ። እነማን ናችሁ? አራስ ልጅ ብታገኝ አነካክታ ነው የምትውጠው። ቤትስ በኩል ይበላል ብላ ቢባል እኔ በቃ በእውነት እስቲ ሙሽ በለኝ። አረ ወደዛ ሂድ ልሸኝሽ። እሺ ሰላም የኔ እናት እንዴት አልሽ? ማህተብ አንቺ ጋር 6 ቁጥር ብሎኝ ነው። 4 ቁጥር እዚህ አይደለም። 4 ቁጥር እሺ ወንድሜ ወንድም ውይ ይቅርታ ቀሰቀስኩ። እንትን ማህተብ አንተ ጋር ነው ብሎኝ ነው። 11 ቁጥር እሺ አለቃ ምንድን ነው? አትጩስ። ማህተብ ለማስደረግ አንተ ጋር ነው። 1 ቁጥር ሂድ፣ እኔ ጋር አይደለም። 1 ቁጥር 1 ቁጥር ሂድ፣ እኔ ጋር አይደለም። 1 ቁጥር ሂድ፣ እኔ ጋር አይደለም። እየዞሩ ነው መስኮቱ እየዞረ ነው። ቤቃር መስኮቱ ዞረ 7 ቁጥር 11 ቁጥር 3 ቁጥር 4 ቁጥር እዚህ ነው። ኧረ ፍቅር ተረጋጋ፣ ወደ ራስ ተመለስ። ምንድን ነው እንደዚህ ነው? ማህተብ ነው እየዞረ ፍቅር ተረጋጋ። ለአንድ ማህተብ ይኸውልህ ነገ በጠዋት ሎሽንን በሆኑ ዛሬ በሎሽን እንትን እንደ ሁሉ ነገር ላይ በቃለች። እኔ የምልህ ይሄን ነገር ማን ነው ባዶ እንዲያደርገው? እኔ እንጃ። ምንም አልለካህም። አዎ እኔ አልለካሁም። እንዴ ሰውዬ ትላንት እኮ ነው የገዛሁት። ያው እኮ አንቺ ብትሆኝስ? እኔ እንዴ ሰውዬ ቫዝሊን እኮ ፊቴን ብቻ እኮ ነው የምቀባው። እና እኔስ ሌላ ነገር ምን እቀባለሁ? ምን አቅልሃለሁ? ወይስ ጎረቤት ምናምን መጥቶ ተጠቀመ? ጠይቄ ልምጣ። አይ ችግር የለውም ተመለስ። እሺ ስማኝ፣ ይኸው አልነካህም ብቻ ንገረኝ። እኔ ነኝ ያደረኩት ብቻ በለኝ። አልነካህም። ሙት። እኔ ነኝ ከዚህ ውስጥ እዚች ጋር ነበር መሳቢያ ውስጥ። ከዛ ወጥቼ ፀጉሬን ቅብት ጠጅ ነው የምጠጣው? አዎ ጠጅ ነው የምጠጣው። ቀጠነሳ እንደ አንቺ ዕቃ ማለት ነው። ሰው ነግሮኛል። ኩረጅ ከዚህ ድንባዣም ላይ እንዲህ አይነት ከካም ሴት እኔ ያስጠላል።